ሰላም የታለም አክትሪስ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላም ብያለሁ። ዛሬ በዲፓርትመንት ምርጫ ባለው ዙሪያ የምናወራና የምንነጋገር ይሆናል። እናንተ ያጋጠማችሁን ደግሞ ያሳሰባችሁን ጉዳይ ደግሞ ኮመንት ላይ ሸር አድርጉልኝ። ዲፓርትመንት ላልመረጣችሁ ተማሪዎች ማስተዋል ያለባቸውን ነገሮች እና ዩኒቨርሲቲው ምን ያደርጋል የሚሉ ነገሮች በማስተዋል እንድታዩ ከመምረጤ በፊት በቃ ማለት ውጤቱ ይምጣ እንጂ በኋላ ወስናለሁ ምናምን የሚል ነገር ሀሳብ ነበር ያለኝ። ግን ውጤቱ አይደለም ዋና ፖይንት መሆን ያለበት ውጤቱ። ውጤት ስሩ፣ ውጤት አትስሩ እያልኳቸው አይደለም። ውጤቱ መስራትም ዲፓርትመንታችንም የምታስቡበትም የምትገቡበትም ዲፓርትመንት የሚወስነው እሱ ነው። ግን ዲፓርትመንት እንደዚህ በቀላሉ የምትወስኑት ውሳኔ አይደለም። ኢቨን የማሰቢያ ጊዜ ከተሰጣቸው ኦኬ ጥሩ ነው። ግን እንደዚህ በሳምንት በወር ምናምን የምታስቡት ጉዳይ አይደለም ዲፓርትመንት ስትመርጡ ማለት ነው። ይህ ማድረግ ያለባችሁ ከአሁኑ ተጠንቅቃችሁ ስለ ዩኒቨርሲቲ ውጤት አሰጣጥ፣ ስለ ዩኒቨርሲቲ ዲፓርትመንት ጥራት፣ አፈርሜሽን አክሽን ምናምን የሚሉትን ነገሮችን በዩኒቨርሲቲ ዙሪያ የየግል የሚሰጡበት መስፈርት ስላለ አጣርታችሁ ብትገቡ የተሻለ ነው። ኢንፎርሜሽን በዛ ዲፓርትመንት ውስጥ ይኖራችሁ። ሴሌክት የምታደርጉት ዲፓርትመንት ውጤታችሁን ወይም አብዴት የማይፈቅድ ከሆነ የመጀመሪያችሁ ቢደርስ ደስ ይላል። የመጀመሪያችሁ ሲደርስ አንድ መጀመሪያ የመረጣችሁት ከደረሳችሁ ቢያንስ ውጤታችሁ አስተማማኝ ነው። ኦኬ በመረጥኩት ዲፓርትመንት ነው የገባሁት ብላችሁ ኮንፊደንስ ኖራችሁ በትምህርታችሁ ጥሩ ውጤትና በየገባችሁበት ዲፓርትመንት ጥሩ ውጤት እንዳስመዘግቡ ያደርጋችኋል። እንዳትጸጸቱ ያደርጋችኋል። በተጨማሪም እንዳትጨነቁ ያደርጋችኋል። በተጨማሪም ኢንጂነሪንግ ይገደፋል ካለው ስርዓት አንጻር ካለው የገንዘብ ክፍያ